ሰላም ጤና ይስጥልኝ። ከፊት ያለውን የእግር ፈንገስ እንዴት እንዳዳንኩትና በምን ሁኔታ እንደተሻለኝ ያሳያችኋለሁ። እግሬ መቆም እስኪከለክለኝ ድረስ እጅግ በጣም በሽተኛ አድርጎኝ ነበር። እንደምታዩት የፈንገስ ነው እንደዚህ ያደረገኝ። ምክንያቱን አላወቅኩም። እኔ ምናልባት ጫማ ነው ወይም ውሃ ስለሚበዛብኝ ነው ብዬ ነበርና እጅግ በጣም ያሰቃየኝ ነበር። እንደምታዩት ትልቁ ጣቴን ጀምሮ እስከ መጨረሻ ጣቴ ድረስ ተቦርብሯል። እንደምትመለከቱት ሙሉ መረጋገጫዬ በሙሉ እንደዚህ ሆኖ በጣም ተሰቃይቼ ነበር። ግራ ገባኝ። ምንድነው ችግሩ? ምናልባት ታውቃላችሁ አንዳንድ ጊዜ ያለ ጫማ ሳሙና ምናምን ነገር ስናጥብ እንቆማለን። ምናልባት አንዳንድ ሳሙናዎች የሆኑ እንዲያልተመቸኝ ብዬ በጣም ተሰቃይቼ ነበርና ሰው ብጠይቅ ምንም መፍትሄ አላገኘውም። አንዳንድ ሰዎች ፓውደር አርጊበት ይሉኛል፣ ምን ይሉኛል፣ ግን ምንም ሊሆንና ሊተወኝ አልቻለም። ከ6 እስከ 8 ወር ባለው በጣም ተሰቃየውኝ። አሁን ላይ ግን ሰርች አርጌ ካገኘሁት አንዱ ነገር ምንድነው እንደምታዩት ከፊት ለፊታችሁ ቪንገር ነው እየቀዳሁት፣ ወይም ደግሞ አችቶ ወይ በአረብኛ ከል የሚባለው ማለት ነው። እሱን ከሰርች እንዳገኘሁት እንደሆነ ቪንገር፣ ጨውና ለብ ያለ ውሃ አንድ ላይ ይሄው ጨው ነው አንድ ላይ አድርገ መዘፍዘፍ። ጨው ይሄን እንግዲህ ጨምሬያለሁ። እግራችንን ከ10 ደቂቃ ይሄ ቪንገር ነው የቀነስኩት፣ ከ10 ደቂቃ እስከ 20 ደቂቃ የሚሆን መዘፍዘፍ ነው በሙሉ እግሬ ውስጡ ነጭ እየሆነ ልክ እንዴት ነው ይሄ ረጅም ሰዓት ልብስ ስናጥብ ወይም ደግሞ ውሃ ውስጥ ስንውል እጃችን እግራችን ንፍር ብሎ ነጭ እንደሚሆን ልክ እንደዛ ነው የሚሆነው። ከስሩም እንዲጣጣት መሀልም እንደዛ እየሆነ በጣም ተቸገርኩኝና ግራ ገብቶኝ ነበረ። መጨረሻ ያው እንግዲህ እንዳሉኝም ወይም ደግሞ ከሰርች እንዳገኘሁት ለብ ያለ ውሃ፣ ቪንገር፣ ጨው አንድ ላይ አድርጌ ከ10 ደቂቃ እስከ 20 ደቂቃ ባለው መዘፍዘፍ ነው። ትንሽ ጨውና ቪንገሩ ያው ቪንገርም በጣም አሲር ነው፣ ጨው አሲር ነው። ትንሽ የማቃጠል ባህሪ ያለው ግን ለመዳን ታግሰን እዛ ውስጥ ማቆየት አለብን። ከዛ በፊትም በጣም የተለያዩ ነገሮች አርጌ ብለውኛል። ከዚህ ውሃ ውስጥ ተዘፍዝፌ ሲጨርስ ታጥቤ በደንብ ውሃውን ማጣራት አለብኝ። ቪንገሩ በጣም ከባድ ስለሆነ ራስን መግላችን እንዳይቀር ይሄው እንደምታዩት አሁን እየዘፈዘፍኩት ነው። እያየሁት ለውጥ ያለ ውሃ ውስጥ ብቻ መጀመሪያ ላይ ያው ትንሽ የተቻለ ነገሮች ስለነበሩ ምስምዝ የማድረግ ነው። ያው ምስምዝ እያደረገ ግን እያዳነኝ ነበር ማህበሩ ላይ ማለት ነው። ህመም ቢሰማኝም ለውጥ ነበር። እንዴት ነው የሆነ ነገር ቁስል ላይ አልኮል ሲደፋ እንደማደንዘዝ የለም። መቆም አይሰጠኝም። በቃ በአንድ እግሬ ነው የምቆም። አንዱ እግሬ ሰላም ነው፣ ምንም ነገር የለበትም። ግን አንዱ እግሬ ነው የሚያሰቃየኝ። መቆም አይሰጠኝም። በጣም ጫማ መረጥኩኝ። ምንድነው ምን በቃ ያላረኩት ነገር የለም። ግን ምንም ሊሻለኝ አልቻለም። በትንሹ ከ6 ወር እስከ 8 ወር ጊዜ ከጀመረ ግን በቃ ፓውደር ይሄ ጆንሰን ፓውደር እንደዚህ ይሄ ኮርን ፍሎር ፓውደር ምናምን አርጌ ይሉኛል ብዙ ጊዜ። እንዲሁም ደግሞ ለማንኛውም አንዳንድ ሰዎች እንግዲህ ሜካፕ ምናምን ሲቀቡ የሚያደርጉት ፓውደሮች አሉ፣ እነሱን አርጌ ይሉኛል። ግን በምንም ፓውደሩ አንድ ቀን ካደረ ደረቅ ይላል፣ በንጋታው ተመልሶ ያው ነው እና በጣም አታከተኛ ደከመኝና መጨረሻ ላይ ሰርች ላይ በጣም ተደጋጋሚ ግን በወቅቱ በፈለኩ ሰዓት አላገኘሁትም። ግን በታቀጣሪ በቃ ደጋግሜ ሰርች እያደረኩኝ በጠየቁኝ አጋጣሚ መድኃኒት ያገኘ። በዚህ አጋጣሚ በጣም ነው ማመሰግናቸው። ቪዲዮ እዛ ላይ ያስቀመጡትን ሰዎች ማለት ነው። ይህም ቪዲዮ ባላገኝ መዳን እንደማልችል ነው የታየኝ። ምክንያቱም አንዳንድ የሆስፒታል ሊሄደው ይላሉ ልጅ ምንድነው የሚሰጡ ይላሉ። ፈንገስ እንደሆነ ገብቶኛል። ግን እንዴት ነው የሚሻለኝ? በምንድን ነው ምንድነው ሆስፒታል ምንድነው የሚሰጡኝ? የሆነ መድኃኒት ሰጂ ወይ የሆነ የሚቀባ ነገር ይሰጡኛል፣ ግን ያሽለኛል የሚል ጥያቄ ነበረኝ። ግን ሆስፒታልም ሳልሄድ ራሴ ሰርች አድርጌ መድኃኒት ማግኘት ችያለሁ። እንደምታዩት ያው እንግዲህ መጀመሪያ ላይ ጨው ከል ለብ ያለ ውሃው ደፍቼ አለቅቄዋለሁ። አሁን ነው ግሪን በንጹህ አለቅቄዋለሁ። አሁን ይሄ ጥሩ አድርጌ በፎጣ አደርቀዋለሁ። ምንም ነገር ውስጡ ላይ ጣጣቴ መሀል የተቦረቦረው ጋር ውሃ እንዳያዝን እንዳለ በፎጣ አደርቀዋለሁ። እንደምታዩት አድርቄዋለሁ። እንደነገርኳችሁ አንድ እግሬ ነው በጣም
እያሰቃየኝ ያለው። ግን እኔ ሁለቱንም ነው የዘፈዘፍኩት፣ ምክንያቱም ምናልባት እንዳይተላለፍ ምናምን ነገር ብዬ እና በመቀጠል ቪክስ ነው አርጊ ያሉኝ። ያው ቪክስ የማቃጠል ባህሪ ያለው መጀመሪያ ጊዜ ቪክስ ነው አርጊ ብሎኝ የነበረው። ቪክስ አረኩኝ፣ ግን ብዙም ለውጥ አላየሁበትም። ቪክስ ከተጠቀምኩ በኋላ ብዙም ለውጥ አላየሁም። ግን ያው ቪንገር ነክቶት ስለነበረ ለውጥ ነበር። ቪንገር ስለዘፈዘፍ ዋነኛው መሰረቱ እኔን ትንሽ መድኃኒት ሆኖ ያገኘሁት ቪንገር ነው። ግን ከቪንገር በኋላ ምንድነው መቀባት ያለብኝ የሚለው ነገር ጥያቄ ነበረና ያው ቪክስ ብሎኝ ቪክስ ተቀባሁኝ። 1-3 ቀን ይሄንን ሞከርኩኝ። ግን መደዳ አይደለም የሞከርኩ። ዛሬ ዘፍዝፌ ዛሬውኑ አድርቄ ዛሬውኑ ቪክስ ተቀብቼ ነገን ደግሞ አልፍና በ3 ቀን አንዴ ማለት ነው በአንድ ቀን ልዩነት ሞከርኩኝ። ይሄን ያህል ለውጥ አላገኘሁበትም እውነት ለመናገር ማለት ግን ለውጥ አለው፣ ግን ይሄን ያህል አይደለም። መሰረቱ ግን ያዳነኝ ቪንገር ነው። ግን የምቀባው ነገር ብዙ መሰረት አልነበረውም እና በቪንገር መደጋገም ጀመርኩኝ። ያው እንግዲህ እንደዚህ እያደረኩኝ እየዘፈዘፍኩኝ መደጋገም ጀመርኩኝ። ከዛ በኋላ ግን ከቪንገር በኋላ አብሬ የማደርገው ነገር ነው የጠቀመኝ እና አሁን ለውጥ አለው፣ ግን ብዙም አልነበረም እና መጨረሻ ላይ ምንድነው ድጋሜ ሰርች ላይ ያገኘሁት ነጭ ሽንኩርት እንደዚህ እዛው ቁስል ቦታ ላይ በቪንገር ዘፍዝፌ ካጠፍኩ በኋላ ነጭ ሽንኩርት እንደዚህ ክትፍትፍ አድርጌ ቦታው ላይ እንደዚህ መጠፍጠፍ። ከዛ በኋላ ግን መጀመሪያ ነጭ ሽንኩርት ከማድረጌ በፊት ኦሊቫ ኦይል ወይም ደግሞ ዘይቱን የሚባለውን እቀባዋለሁ። ታጥቤ ካደረኩ በኋላ ኦሊቫ ኦይሉን እቀባውና ከዛ በኋላ ነጭ ሽንኩርቱን እንደፈቀፍቅ ነው ሰርች ላይ ያገኘሁት። ሁሉንም ሰርች ላይ ነው ያገኘሁት። ግን በቃ ለውጥ ያገኘሁበትና በደንብ እንድድን የሆነው እግሬ እንግዲህ መጨረሻ አሁን ይሄ በጣም ለውጥ አለው። አሁን እንደምታዩት በጣም ወደ መዳን እየመጣ ነው። ለውጥ ያገኘሁት ነጭ ሽንኩርት ከኦሊቫ ጋር ካደረኩ በኋላ ነው። ቪክሱ ላይ የተወሰነ ለውጥ ነበረው፣ ግን ያዳነኝ ቪንገር ቢሆንም ግን እንደምታዩት አሁን በጣም ለውጥ አለው። ይሄ የተቦረቦረው ቀዳዳው ምናምን በቃ በጣም ሲታክተኝ አንዳንዴ ምንድነው ውስጡ ያለው ላለው በጣም ምዝምዝ ያደርገኝ ነበርና እኔ አሁን ይሄን በምንም ነካክቼ ምናምን አይደለም ራሱ ፈንገሱን እንደዚህ የቦረቦረው ወደ ውስጥ እየሄደ አሁን ይሄ ትልቁ ጣቴ ጋር ራሱ ጠቁሯል። ወደ ውስጥ እንደዚህ ለመቆረጥ እንደዚህ ወደ ውስጥ አስቧል። ግን አሁን ግን ይመስገነው በዚህ ደረጃ ለውጥ አለው። ያው ቪንገር ወሳኝ ሆኖ አገልግሎኛል። ቪክስም የተወሰነ አግዞኛል። ግን በጣም ይረዳኝ እንደምታዩት ጣቴ ጋር እንዴት እንደተቀቀለ እንዴት ነጭ እንደሆነ ተመልከቱ። ውስጡ ማለት በቃ በጣም ነበር የተሰቃየሁት። አሁን ህመሙ እኔ የሚገርማችሁ ነገር ህመሙ ይሄን ያህል አይሰማኝም። የሚሰማኝ የተቦረቦረ ቦታ ነው። ግን በቃ ይሄ ነጭ የሚሆን የሚቀቀለው ነገር አሰቃየኝ። እንደምታዩት አንድ ፍሬ ነጭ ሽንኩርት ኦሊቫ ኦይል እንደዚህ አድርጌ ነጭ ሽንኩርቱ አላጣረግና ከተፍ አድርጌ ኦሊቫ ኦይሉን ካደረኩበት በኋላ እሽት አደርገዋለሁ። መጀመሪያ በዘይቱ እሽት አደርገዋለሁ። ይኸው እንደዚህ ጠብ አደርግበትና እሽት አደርገዋለሁ። በዘይቱ እንደዚህ አድርጌ ሁሉም ቦታ ላይ ቁስል ወይም ደግሞ የተቦረቦረ ቦታ ላይ በደንብ ዘይቱ እንደዚህ ካደረኩ በኋላ ነጭ እንደዚህ ሁለት ቦታ ቆረጥ አድርጌ ሁሉ ቦታ ላይ በኦሊቫ ኦይል ሽታ አድርጊ ነው የሚለው ሰርቹ ላይ። እኔም እንደዛ ነው ያደረኩት። በመጨረሻ ላይ ደግሞ ነጭ ሽንኩርቱን በስሱ ከተፍ አድርጌ ድጋሜ በሶፍት አድርጌ እግሬ ላይ ለጥፌ ጠቅልዬ በካልሲና አድርጌ ተኛው ማለት ነው። ይሄን በተደጋጋሚ ያደረኩት ቢያንስ በአንድ ቀን ልዩነት በሁለት ቀን ልዩነት እንደተመቸኛው ከስራ ጋር ስለሆነ እንደተመቸኝ ነው ቀናቶቹን እንትን ያልኩት። እንደዚህ ነው። ነጭ ሽንኩርቱን እንደዚህ ያደርጋለሁ። ከዛ በኋላ ሶፍት ከዛ በኋላ ካልሲ ጠቀልልበታለሁ። በጣም ለውጥ አለው። እንደምታዩት አሁን በጣም ለውጥ አለው። እዛ ጋር አሁን እንደምታዩት እግሬ በጣም ቀልጦ ነበር። ቀደም ብሎ ያያችሁ ቦታ ላይ ምንድነው በቃ በጣም እንትን ብሎኝ ነበር፣ ተጭኖኝ ነበር። ነጭ ሽንኩርቱን ከብዶኝ ነበርና አሁን እንደምታዩት በጣም ለውጥ አለው። በጣም ተሽሎኛል። ይሄው እንደምታዩት እንደውም የእጅ ጓንት ነው ከታች ያደረኩበት ማለት ነው። እንዲይዝልኝ ብዬ ጣቶቼ ጋራ ስለሆነ ጣቴን እንዲይዝልኝ ብዬ ነጭ ሽንኩርት እንደ ብትንትን ስለሚል እንደዚህ ነበር ያደረኩት። አሁን ሳውልቅ ነው ያሳያችሁ። ይኸው እንደዚህ አድርጌ ነጭ ሽንኩርቱን አድርጌ ሶፍት አረኩበትና ጓንት አረኩኝ። ከዛ በጣም ለውጥ አለው። በቃ እንደምታዩት አሁን በጣም ተሽሎኛል። ፈጣሪ ይመስገን። መቆም በቃ በሙሉ እግሬ መቆም በጣም ተስኖኝ ነበርና
ያው እንደምታዩት አሁንም አልዳነም፣ ይቀረዋል። እዛ ጋር ነጭ ሆኗል ጣቴ ስር። ይኸው እንግዲህ ከትንሿ ጣቴ ቀጥሎ ያለችው አልዳነችም። ግን በሂደት እንደዚህ እያደረኩኝ እቀጥላለሁ፣ አላቆምም። በደንብ ድኖ ጥርት ብሎ ደርቆ እስኪወጣ ድረስ። በዚህ ደረጃ ፈንገስ እንደዚህ ይሆናል ብዬ አስቤ አላቅም ነበርና ፈጣሪን አመሰግናለሁ። አሁን እንደምታዩት የእግሬ ጥርት ብሎ ድኖልኛል። በጣም ለውጥ አለው፣ ተሽሎኛል። አሁን እንደምትመለከቱት ያው እዚህ ጋር እንደምታዩት አስሬ ስፈታ ነው እንደዚህ የሚሆነው፣ በጣም የሚቀለው። አሁን ላይ ይሄው እንደምታዩት እግሬ በጣም ተሽሎኛል። አሁን በሙሉ እግሬ እቆማለሁ። ይሄው አሁን ንጹህ ሆኖልኛል። ፈጣሪ ይመስገን። እንደኔ የተቸገራት ውስጥ ይህንን መንገድ ተጠቅማችሁ ከዚህ ከፈንገስ በሽታ እንድትድኑ መክራችኋለሁ። አመሰግናለሁ።